ሰው ለመርዳት ሰው መሆን በቂ ነው። ሰው ለመርዳት ሰው መሆን በቂ ነው። ሰው ለመርዳት የግድ እናንተ ባለሀብት መሆን የለባችሁም። ባላችሁ አቅም ሰው መርዳት ነው እና ራማ ሀሰንን ላይክ ሼር እያረጋችሁ አበረታቷት። ቤቷም እየፈረሰባት ነው። ስደተኛ አይታችን ናት። አበረታቷት። ላይክ ሼር አድርጋችሁ እያበረታታችኋት ውዶች። አሰላሙ አሌይኩም ወረህመቱላይ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ሰነበታችሁ? ደህና ናችሁ? የስደት ስራ እንዴት ይዟችኋል? ውድ እህቶቼ ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? እናንተ ጋር ሰላም ነው? እኔ ጋር ሰላም ነኝ። ይኸው አለው ጉድ እያልኩ መዳም ኩሽና አለው እየበረተው ነው። አልሐምዱሊላህ። እናንተም ባላችሁበት አላህ ይጠብቃችሁ። ባላችሁበት አለም ዳርቻ አላህ ይጠብቃችሁ። ሰላምታችሁ ብዝዝት ትርፍርፍ በልልኝ እና እንዴት ናችሁ? ከኔ ጋር ሁሉ ሰላም ናችሁ ወይ? ሰላምታ በዛባችሁ። ሲጀመር እኔ በተፈጥሮ ሰላምታ አልወድም። አብዝቶ ሰላም የሚለኝ ሰው አልወድም። ሆኖም ግን በእናንተ ሰላምታ በዛባችሁ እና እኔ ዛሬ የመጣሁት የሆነ ነገር ሊያወራችሁ ነው የማወራው። ውድ እህቶቼ ዩቲዩብ ለምን እንደሆነ ሰብስክራይብ እያነሳብኝ ነው። ትላንትና ወደ 66 ሰው ሰብስክራይብ አርግቶኝ ነበር። ዛሬ ደግሞ በጣም ቀነሰብኝ። ሰብስክራይብ 57 ሰው ብቻ ቀራ። ሌላው ሰብስክራይቤ አነሰብኝ። ለምን እንደሆነ እንጃ። እንድማመር ከተባለ ሰብስክራይብ ያነሳል ተባለ። ለዛው ነው መሰለኝ እንጃ። ሰብስክራይብ አንስቶብኛል። አላኩልሃል ኸይር ነው። ብቻ አልሐምዱሊላህ። ያለው ይቅር የላለው ደግሞ ይሄድ፣ ችግር የለውም። ቀላል ነው ሁሉም ነገር እና እኔ ዛሬ ላይፍ እገባለሁ ብዬ ነበረ። ኢንሻአላህ እገባለሁ። ከ50 ሰው በላይ ከሆነ ላይፍ ያገባል። ችግር የለውም። እናንተም ተባበሩኝ። ላይፍ ከገባው ኑ አበረታቱኝ ወደ ላይፉ ጋር ማለት ነው። እና ዛሬ ለማውራት የመጣሁት ስለ ራማ ሀሰን። ያው እኔ ብዙም ሰብስክራይብ ስለሌለኝ ብዙ ሰው ስለሌለኝ ይሄን አይል የምታውቋት አይመስለኝም። እና ዩቲዩበር ናት። ራማ ሀሰን ትባላለች። ብዙ የምታውቋት ታውቋታለች። ለማታውቋት ራህማ ሀሰን ሀላባ ልጅ ናት። በሀላባ እንትኑ ማረቡ አካባቢ ነው። ማረሙ አካባቢ ነው። ከዛ እንደ ማንኛውም ሰው ተሰዳ ቤት ሰርታ መሬት ገዝታ ቤት ሰርታ ሄዳለች። ከሄደች በኋላ ደግሞ በዛም ላይ ማሻአላህ አሁን አላህ በሰላም የገላግላት። እርጉዝ ናት። ማሻአላህ ነው። እና ስለ ራህማ ሀሰን ላውራችሁ ነው። ራህማ ሀሰን ምን ሆነች እንበል። ራህማ ሀሰን ያው ቦታ ገዝታለች፣ ቤት ሰርታለች። እንደ እድሏ ሆኖ ደግሞ ቦታው መንገድ ደርሶበታል። ቤቷ አሁን ሊፈርስ ነው። እቃ ሁላ አውጥታለች። ባለፈው ራሱ ስታለቅስ ቪዲዮ ሰርታለች። እቃዋ አውጥታለች። በጣም ያሳዝናል። ግቢው ላይ ያለው እንሰቶች፣ አበቦች፣ ችግኞች ምናምን አንስታለች። ተዘጋጅታ ነው ያለው። ነገ ከነገ ወዲያ ቤቷ በመንገድ ምክንያት ሊፈርስባት ነው። ስለዚህ ምን ልል ፈልጌ ነው፣ የሰው ልጅ ሰውን ለመርዳት ሰው መሆን በቂ ነው። ሰውን ልጅ ደግሞ አትናቁ። የሰው ልጅ አይናቅም። የነገ መድረሻ ደግሞ አይታወቅም። ይሄ ነገር ደግሞ አብዛኛ ስደተኞች በእኛም ላይ ነገ ይደርሳል ብለን ስጋት አለን። ለምን ብትሉ በቃ ሁሉም ቦታ ገዝቷል፣ ቤትም ሰርቷል። ነገ ከነገ ወዲያ ይሄ ነገር እስኪ ለየራሳችን ዱዓ እናደርግ። በጣም ያስፈራል። በጣም አስፈሪ ነገር ነው። ስጋት ነው። ህገወጥ መሬት ይዘን ቤት ለሰራን ሰዎች እና ደግሞ ብቻ ህገወጥ አይደለም፣ በህጋይም ላይ ይመጣል። ግን ህጋይ ከሆነ ትንሽ ካሳ ምናምን አለው ይባላል። አሁን
ለዚች ልጅ ዩቲዩብ ትሰራለች፣ ምንም እይታ የላትም። ለመርዳት ደግሞ የግድ የሰው ልጅ ብር ማውጣት አይደለም። ለሰው ልጅ እርዳታ ብቻ በብር አይደለም፣ በብዙ ነገሮች እርዳታዎች አሉ። በምን ብትሉ አንድ ሰው ኢትዮጵያ ያለ ሰው በጉልበቱ ያግዘል፣ አንድ ሰው ማለት ነው ባለው ነገር ሊያግዝ ይችላል። አሁን ይሄ ነገር ጉልበትም ምንም አያስፈልግም። እሷን ለመርዳት ዩቲዩቧን አደራችሁ አበረታቷት። ምክንያቱም ምንም ዩቲዩብ ጉልበትም አያስፈልገውም ብርም አያስፈልገውም ለመርዳት ማለት ነው። ቪዲዮዋን ሙከን ስራ እየሰራችሁ እያላችሁ ቪዲዮዋን ከፍታችሁ ተውላት፣ አበረታቷት። እስቲ በዩቲዩብ ራሱ ጠንክራ አሁን ቤት ክራይ ትገባለች። የቤት ክራይ ነው የምትከፍለው ማለት ነው። ይሄ ነገር ለኛም ነገ ከነገ በርቼ ይሆናል። እኛም የዘራነው ነው የምናጭደው። ሰውን ልጅ ማበረታታት ነው። ለሷ ተባበሯት። ሰውን ለመርዳት ሰው መሆን በቂ ነው። ደግሞ መርዳት ሲባል ብቻ በብር አይደለም፣ በሌላ ነገር ሰውን የምረዳበት መንገዶች አሉ። ሰውን መርዳት ከፈለግን ብዙ መንገዶች አሉ። ከነዚህ ውስጥ ደግሞ አንዱ ለሷ ዩቲዩቧን እውላት፣ እስከ መጨረሻ ድረስ ቪዲዮዋን እውላት። ማያት ካላማራችሁ እና ደግሞ ቪዲዮ ካላስደሰታችሁ ከፍታችሁ ተውት። በቃ መቼም መዳም ቤት ያለነው ዋይፋ ችግር የለብንም፣ ቻርጅ ችግር የለብንም። የባትሪ ችግር ስለሌለብን እሷንና ፈቲያ የህላባ ፈቲያ የምትባል ልጅ አለች። እነሱ ልጆች በቃ ማንም ቢሆን እነ ፈቲያን እነ ራህማን ሳይሆን ማንኛውም ሰው ካገኛችሁ በቃ ደካማ እናንተ ሰብስክራይቡ ከፍ አለበት፣ ቪው ከፍ አለበት፣ እይታው ከፍ አለበት ላይናችሁ የሚያምረውን ብቻ ሳይሆን ቢያንስ ስራ እየሰራችሁ ከፍታችሁ ስልኩን ሰው እንደማያዩ ምናልባት ሰው በኮሽና የሚመጣ ነገር ከሆነ ስልኩን ሰው እንዳያያችሁ ከፈለጋችሁ ገልብጣችሁ ተውት። ለነሱ ይቁጠሩላቸው። አጅር ያለው እኮ በዛ ቦታ ነው። በዛ ቦታ ነው። ውሃው እኮ እንትኑ የሚጠራቀመው የሚከማቸው በዝቅተኛ ቦታ እኮ ነው። ዳገታማ ቦታ እኮ አይደለም። ውሃ ማለት ዝቅ ባለበት ቦታ ነው ውሃ የሚጠራቀመው ማለት ነው። ስድብም ምርቃትም ዳና ካይርም ስራ ልክ እንደዛ ነው። በዝቅተኛ ቦታ ነው የሚገኘው። እኛ ደግሞ ሰዎች ስንባል ብቻ ከራሳችን የሚበልጠውን ሰው እያየን ያን ሰው ካልደረስን ያን ሰው እንደዛ ሰው ካልሆን እንላለን እንጂ በጭራሽ ዝቅ ያለውን ሰው እኛ ተመልሰን ዝቅ ብለን አናየውም። ልክ አይደለም እኮ ከራሳችን የሚበልጡ ሰዎችን እነሱን እንደርሳለን ብለን ከመጫረት ስሩ፣ በርቱ፣ ጠንክሩ፣ ህይወታችሁን ለመቀየር ሞክሩ። ግን በዛው ልክ እናንተ ትንሽ ከተሻላችሁ እናንተ ትንሽ ከዛ ሰው ሻል ካላችሁ ከናንተ ዝቅ ያለውንም እዩ። እኛውን ወሬ ያበዛበት ምናምን እይታ አለው። አሁንም ደግሞ ሰው ያበዛበት ቦታ እና ደግሞ ለአይናችን የሚያምር ቪዲዮ ብቻ ደካማዎቹን ይውላችሁ። አሁን ደካማ በተለይ እኛ የመዳም ቅሞች ማንም አያይም። ቪያቸው ሲያይ 100 ሰው 200 ሰው 300 ሰው ግን በዛ ሀገር ቤት ገብቶ ወሬ ለሚደልሉ ሰዎች ሆነ ብሎ ለዩቲዩብ ለብር ብሎ ወሬ የሚደልሉትን ሰዎች ብዙ ሰው እያያቸው ነው። ብዙ ሰው የማያያቸው ሰው ራሱ የለም። ሁሉም ይከታተላቸዋል፣ ሁሉም ያያቸዋል። ቪያቸው እስከ 300,000 400,000 እየሄደ ነው። ግን እስከ 200 እስከ 300 ሰው ብቻ አንዲት የመዳም ቅመም ሰርታ ደክማ ሀገሯ ገብታ ምናልባት ተመልሼ አልሰደድም ተመልሼ አልሰደድም ብላ ተመልሼ አልሄድም ምናልባት ይሄ ነገር ካበረታታኝ ይሄ ነገር ከጠቀም ብላ ዩቲዩብ ከፍታለች አይደል? እሷን እናንተም ገብታችሁ አበረታቷት፣ ላይክ ሼር አድርጉላት። እናም ደግሞ ሰብስክራይብ አድርጓት። አበራት አይዞሽ ብላችሁ ኮሜንት ጻፉ። ብቻ እናንተ ወሬ የበዛበት ቦታ አትገኙ። አጅር ያለው ከራስ ዝቅ ባለ ሰው ነው። ትንሽ ከናንተ ዝቅ ባለ ሰው ነው። በከፍታ ቦታ አይደለም። ሁሌም እኛ ከፍታ እያየን ያን ሰው እንደርሳለን፣ እንደዛ ሰው እንሆናለን እያን
እንዘላንን እንጂ ከኋላችን ያሉትን ሰዎች አናይም። ሁሉም ነገር የሚሆነው ካላ እንትን ነው። ካላ በታች ነው የሚሆነው። አላህ ካለ ነው የሚሆነው። አላህ ከፈቀደ ነው የሚሆነው እንጂ እኛ ዝም ብለን እንትን ከፍተኛ ቦታ እንደርሳለን ስላልን ብቻ አንደርስም። ስለዚህ ደግሞ ለአላህ መገዛት ማለት ደግሞ ምስኪኖችን ማያት፣ አቅማችሁን በቻለ መጠን ሁሉ ሰውን መርዳት ነው። ሰውን ከረዳን እኛንም ነገ ቀን የሚረዳን ሰው አናጣም። ስለዚህ እርዷት፣ ራህማ ሀሰንን እርዷት። በጣም ተቸግራለች። መርዳት ማለት ብር አይደለም፣ በብር ሳይሆን አቅማችሁ በቻለ ነገር ቪዲዮዋን እያያችሁ ላይክ ሼር እያደረጋችሁ አበረታቷት። ይችን ልጅ በጣም ነው የምታሳዝነው። በዛም ላይ እርጉዝ ናት። ወላ በጣም በጣም ጭንቅላት የሚነካ ነገር ነው የእሷ ነገር ማለት ነው። ገብታችሁ አበረታቷት፣ ላይክ ሼር አድርጓት፣ ቪዲዮዋንም እዩ። ያላ ዛሬ ቪዲዮ ረዥም ቪዲዮ ነው እንትን የቀረስኩት። ይቅርታና ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ዳና ሰንብቱ። ባይ ባይ። እኔንም አበረታቱኝ በዛውም እንዳረሱኝ እሺ።